የጌታ ሰላምና ጸጋ ይብዛላችሁ። ይህ የአዳሩ ክርስቲያን ተማሪዎች የቲክታክ አካውንት ነው። በዚህ አካውንት ላይ የእግዚአብሔርን ቃል ትንሽ ደቂቃ ከእናንተ ጋር ላወራ ስለምፈልግ ነው። የእግዚአብሔርን ቃል አንድ ቦታ አነብና ከዛ በኋላ ከኔ ጋር ይህንን ቃል እናያለን። የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 3 ከቁጥር 14 ጀምሮ ስንመለከት እንዲህ ይላል። እንዲህ ተብሎ ይነበባል። አነባለሁ። ሙሴ በምድረ በዳ እባብን እንደሰቀለው እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። በዚህ አካውንት ላይ የሚለቀቀውን ይህንን ቪዲዮ የምትመለከቱ ሴትና ወንድ ሆናችሁ በዓለም ዙሪያ ያላችሁ ይህንን ድምፅ ስትሰሙ እግዚአብሔር አብ በሙሴ በምድረ በዳ እባብን እንደሰቀለው እንዲሁ ልጁን አሳልፎ ለመስቀል ሞት የሰጠው አንተን ስለሚወድ ነው። አንተን ስለሚወድሽ ነው። ስላንቺ ጌታ ኢየሱስ ክርስቶስ ሞት ብለን ስንናገር ይህ ዝም ብሎ ቃል እንዳይመስልሽ፣ ዝም ብሎ ቃል እንዳይመስልሽ። ለምን ካልክ አንተን ለማዳን ራሱን አዋረደ። የባሪያን መልክ የለበሰ ይህ አምላክ ሰው የሆነበት ምስጢር አንቺን ለማዳን ነው። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ሕይወት ነው። ኢየሱስ ክርስቶስ እውነት ነው። የዘላለምን ሕይወት ለማግኘት ትፈልጋለህ? በጌታ በኢየሱስ ክርስቶስ እመን። ማንንም ያውልህ አጣግተ ልትድን አትችልም። ለመዳን የሚፈልግ ማንም ቢሆን ለመዳን የሚችልበት መንገድ ቢኖር ኢየሱስ ክርስቶስን ማመን አለበት። በጌታ በኢየሱስ ክርስቶስ አምናችሁ ዛሬም ከቁጣ እንድትድኑ፣ ከዚህ ከዓለም ንትርክ ከዓለም ጭንቅ እንድትድኑ፣ ነፍሳችሁ ወደ ድነት፣ ነፍሳችሁ ወደ ጌታችሁ እንድትጠጋ ስለምንፈልግ ነው። ኢየሱስ ክርስቶስ ብቻው ሕይወት ነው። ኢየሱስ ክርስቶስ ብቻው እውነት ነው። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው።